ይህ የጸሎት ኦፊሻል ዩቲዩብ ቻናላችን ነው። በዚህ ጸሎት እንደምትባረኩ እናምናለን። ላይክ እና ሰብስክራይብ በማድረግ ሌሎችንም በመጋበዝ የቻናላችን ቤተሰብ ይሁኑ። እግዚአብሔር ይባርካችሁ። አምላካችን እግዚአብሔር ሆይ ለስምህ ክብርና ምስጋና ይሁን። ቸር የሆንክ ምሕረትም ደግሞ ለዘላለም የሆነ አምላካችን እግዚአብሔር እናመሰግንሃለን። ኃይል የሆንከን ብርታት የሆንከን አምላካችን እግዚአብሔር ለስምህ ክብርና ምስጋና ይሁን። ጉልበታችን ያበረታ አምላካችን እግዚአብሔር ለስምህ ክብርና ምስጋና ይሁን። ጤንነታችን የጠበቅ አምላካችን እግዚአብሔር ለስምህ ክብርና ምስጋና ይሁን። አቅም የሆንከን ብርታት የሆንከን በነገራችን ሁሉ የረዳህን አምላካችን እግዚአብሔር ለስምህ ክብርና ምስጋና ይሁን። አእምሮአችን የከፈትክ እግዚአብሔር አባት ሆይ አንተን እናመሰግንሃለን። በትምህርታችን በስራችን የረዳህን አንተን፣ ቀናትን በህይወታችን ላይ የጨመርክ፣ ሳምንታትን በህይወታችን ላይ የጨመርክ፣ እድሜን የሰጠህን አምላካችን እግዚአብሔር አንተን እናመሰግንሃለን። አምላክ ስለሆንከን፣ ጌታ ስለሆንከን፣ እግዚአብሔር አባት ሆይ አዳኛችን አንተ ብቻ ስለሆንክ ለስምህ ክብርና ምስጋና ይሁን። ጌታ ሆይ ዛሬ በፊት ቀርበን እናመሰግንሃለን። ስላደረክልን ነገር ሁሉ እናመሰግንሃለን። በህይወታችን ስለሆነልን እግዚአብሔር ሆይ ስለ ድንቅ ስለ ተአምራት ሁሉ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ጽድቅን ስለሰጠን እናመሰግንሃለን። ስላዳንከን እናመሰግንሃለን። ትክክለኛ የሆነውን ያንተን መንገድ ስላሳየህን እግዚአብሔር ሆይ በህይወት መንገድ ስለመራህን እናመሰግንሃለን። በምህረት ዛሬም ስለያስከን፣ በቤት ስላቆየህን፣ ኃጢአታችንን፣ በደላችንን፣ መተላለፋችንን ሁሉ በደም ይቅር ስላልክ እግዚአብሔር ሆይ እናመሰግንሃለን። ጌታ ኢየሱስ ሆይ ለስምህ ክብርና ምስጋና ይሁን። ቅዱስ የሆነውን ያንተን ደም ለኛ ስላፈሰስክ እናመሰግንሃለን። በመስቀል ላይ ለኛ ራስን ስለሰጠክ ጌታ ሆይ እናመሰግንሃለን። ህይወት ስለሆንከን ጌታ ሆይ እናመሰግንሃለን። ለዚህ ዓለም ብቻ ሳይሆን ለሚመጣው ለዘላለማችን እግዚአብሔር ሆይ የመኖር ምክንያት ስለሆንከን ለስምህ ክብርና ምስጋና ይሁን። ስላደረክልን ታላቅ ነገር ጌታ ሆይ ለስምህ ክብር እንሰጣለን። ለስምህ ምስጋና እናመጣለን። እናመሰግንሃለን ጌታ ሆይ እናመሰግንሃለን። አድርገህልናል እግዚአብሔር ሆይ ለዘላለም እናመሰግንሃለን። ቸር ሆነህልናል እግዚአብሔር ሆይ እናመሰግንሃለን። ጸጋህን አብዝተህልናል እግዚአብሔር ሆይ እናመሰግንሃለን። እናመሰግንሃለን። በነገር ሁሉ ረድተህናል እግዚአብሔር ሆይ እናመሰግንሃለን። በቤት ዛሬም እንድንቆይ ረድተህናል፣ አግዘህናል፣ ጠብቀህናል እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነው እለዋለሁ። አምላኬና መሸሸጊያዬ ነው፣ በሱ እታመናለሁ። እርሱ ከአዳኞች ወጥመድ ከሚያስደነግጥም ነገር ያድንሃል። በላባዎቹ ይጋርድሃል፣ ከክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ሃሌሉያ። ጌታ ሆይ ስለዚህ ቃል እናመሰግንሃለን። ጠባቂያችን አንተ ስለሆንክ እግዚአብሔር ሆይ እናመሰግንሃለን። የሚያስደነግጥ ነገር እግዚአብሔር ሆይ ስለማያስፈራራን እናመሰግንሃለን። በዙሪያቸው ያለው እግዚአብሔር ሆይ ጨለማ ስለማይወጠን እናመሰግንሃለን። እግዚአብሔር አባት ሆይ ሞት ከኛ ስለሄደ ስለሸሸ እግዚአብሔር ሆይ ድል መንሳት ስለሌለው እናመሰግንሃለን። በህይወት ዛሬም ስለያስከን እግዚአብሔር ሆይ እናመሰግንሃለን። እናመሰግንሃለን ጌታ ሆይ በህይወት ስለባረከን እናመሰግንሃለን። ህይወትን ስጦታ አድርገህ ስለሰጠህን፣ በሞት የዘላለምን ህይወት ስለሰጠህን ጌታ ሆይ እናመሰግንሃለን። ካንተ ጋር ለዘላለም የምንኖርበት እግዚአብሔር ሆይ እድል ስለተሰጠን እናመሰግንሃለን። እናመሰግንሃለን። ህይወትን ሰጠህን እግዚአብሔር ሆይ እናመሰግንሃለን። እናመሰግንሃለን ጌታ ሆይ ለስምህ ክብርና ምስጋና ይሁን። ጌታ ሆይ ደግሞ እንጸልያለን። እግዚአብሔር አባት ሆይ በፊት ያለ የትኛውንም አይነት ኃጢአት፣ በደል፣ መተላለፍ ሁሉ በደም ዛሬ ይቅር እንድትል በናዝሬቱ በጌታ በኢየሱስ ክርስቶስ እግዚአብሔር ውስጣችን እንድትመረምር መረመርከኝ፣ አወከኝም፣ መቀመጤና መነሳቴን አየ እንዳለ
ጌታ ኢየሱስ ሆይ መርምረን፣ በፊትህ ነቀፌታችን ሁሉ አስወግድ። እግዚአብሔር አባት ሆይ ያልተስማማህን ያልተመቸህን ማንነታችን ሁሉ ትክክል በሆነው ጌታ ሆይ አንተ እንዳሰብከው በሆነው እግዚአብሔር ሆይ ማንነት እንዲለወጥልን እንለምንሃለን። ጌታ ኢየሱስ ሆይ ለውጠን፣ ቀይረን። እግዚአብሔር ሆይ እንደምትፈልግ አርገህ ስራን። በሸክላ ሰሪ እጅ ላይ ነን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ ለዓላማና ለመንግስት የሚሆኑ ሰዎች አድርገን እንድቀርጸን እግዚአብሔር አባት ሆይ ራሳችንን ለአንተ ለስራ ለእጅ አሳልፈን እንሰጣለን። እግዚአብሔር አባት ሆይ በእኛ የምትሰራው ብዙ ነገር ስላለ እናመሰግንሃለን። እግዚአብሔር አባት ሆይ በእኛ ውስጥ ራስን ልገልጽ ስለወደድክ እግዚአብሔር ሆይ እናመሰግንሃለን። ዕለት በዕለት እግዚአብሔር አባት ሆይ አንተን እንድንመስል እንድትረዳን እግዚአብሔር ሆይ እንለምንሃለን። ጌታ ሆይ አንተን የሚፈልግ ልብ ፍጠርልን። ወደ አንተ የቀረበ ልብ ፍጠርልን። እግዚአብሔር አባት ሆይ የህይወት ዓላማችን የህይወት እግዚአብሔር ሆይ ዳይሬክሽናችን ሁሉ ወደ አንተ እንዲሆን በናዝሬቱ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ በአንተ ብቻ የሚረካን ጥማት እግዚአብሔር ሆይ አንተን መጠማት እግዚአብሔር ሆይ ይሁንልን። አንተን የሚጠማን ልብ በውስጣችን ፍጠር። እግዚአብሔር አባት ሆይ አንተን ከልባችን እንጠማክ፣ ወደ አንተ የበለጠ እንቅረብ። እግዚአብሔር ሆይ ስለ ሁሉ እናመሰግንሃለን። ዛሬም ለዘላለምም ቸር የሆንክልን አምላካችን እግዚአብሔር ቸርነት መቼም ስለማይጓደልብን እግዚአብሔር አባት ሆይ የምንኖረው ያለ ነው በምህረትና በቸርነት ስለሆነ ለስምህ ክብርና ምስጋና ይሁን። ዛሬም ለዘላለምም ለስምህ ክብር ለስምህ ምስጋና ይሁን። ሁሉን እግዚአብሔር ሆይ ለታመኑ እጆች አሳልፈን ሰጠን። በኢየሱስ ስም አሜን። ይህ የጸሎት ኦፊሻል ዩቲዩብ ቻናላችን ነው። በዚህ ጸሎት እንደምትባረኩ እናምናለን። ላይክ እና ሰብስክራይብ በማድረግ ሌሎችንም በመጋበዝ የቻናላችን ቤተሰብ ይሁኑ። እግዚአብሔር ይባርካችሁ።